ሰላም እንዴት ናችሁ? ውድ የአርሰናል ደጋፊዎች በሙሉ የተለያዩ የቀድሞ የአርሰናል የማንቸስተር ዩናይትድ የቼልሲ የሊቨርፑል እንዲሁም የተለያዩ የእግር ኳስ ሌጀንዶች ስለ አርሰናል የሰጡት አስተያየት አለ ምናሉ የሚለውን ጉዳይ በዚህ ፕሮግራም ጀላችሁ መጥቻለሁ። እስከ መጨረሻው ድረስ እንደተከታተሉን ላይክና ሰብስክራይብ እንታደርጉን ስለበትና ጠይቃችኋለን እንደማትሰፍሩ እናምናለን። በመጀመሪያ ደረጃ የምናገኘው እንግዲህ የፍሬዲ ዩንበርግ የተባለውን የቀድሞ የአርሰናል ተጫዋች ስለ አርሰናል የሰጠው አስተያየት አለ። መጀመሪያ ደረጃነት ነው መናቀርብላችሁ። አርሰናል ፕሪሚየር ሊጉን ያሸነፈው ማክስ ዶማን ያቺን ኳስ ሲያሻማ ነው ብዬ አስባለሁ። በዛ እድሜ እንደዚህ አይነት ድፍረት ማሳየት ከባድ ነው። አብዛኛው ወጣት ተጫዋቾች ለሌላ ሰው ነበር የሚያቀብሉት፣ እሱ ግን ራሱ አሻማት። ያቺ ጨዋታ አቻ ብትሆን ኖሮ ማንቸስተር ሲቲ ዌስትሃምን አሸንፎ ሊቀርማቸው ይችል ነበረ የሚልን አስተያየት መስጠት ይችላል። እኔም በግሌ የማስበው ያንን ነው። በተለይም ማክስ ዶማን ተቀይሮ መግባቱ ጨዋታውን ቀይሮታል፣ እንዲሁም ደግሞ የፕሪሚየር ሊጉን አሸናፊን ለይቷል ብዬ አስባለሁ። በተለይ አርሰናል ያንን ጨዋታ አቻ ቢወጣሊያን ቢሸነፍ ኖሮ በእርግጠኝነት ከማንቸስተር ሲቲ ከዌስትሃም ጋር በነበረው ጨዋታ ያቸው ውጤት አንመለከትም ነበር። ይበልጡኑ እንደውም ማንቸስተር ሲቲ በሰፊ የጎል ልዩነት ያሸንፍ ነበር ብዬ አስባለሁ። በተለይም ቅስማቸውን ሰብሮታል። ያቺ የጊዮኬሬስ ጎል ማክስ ዶማን አሻምቶ ተቆጠረው ግን ማለት ነው። በተለይም ባለቀ ደቂቃ መቆጠሩ ሲቋጥሩ ነበር ይህንን ጨዋታ አቻ ወጡኝ ያሸነፍን ብለው በሚያስቡበት ሰዓት ላይ ቅስማቸው ነው የተሰበሩት። በተለይም ያ ኳስ መጀመሪያዎቹ ደቂቃዎች ላይ ቢቆጠር ኑሮ ጨዋታ እንደተጀመረ አካባቢ አርሰናል በሰፊ ጎል ልዩነት ቢመራ ኑሮ የዌስትሃምን ጨዋታ አቻ የሚወጡበት እድል አነስተኛ ነበረ። በተለይም ከሜንታሊቲ አንጻር ከተለያዩ ነገሮች አንጻር ይህንን ጨዋታ አቻ የሚወጡበት እድል አነስተኛ ነበር። ነገር ግን ሜንታሊቲያቸውን ሰብሮ እንግዲህ የተለያዩ ነገሮችን ብልጫ ወስዶ በተለይም ማንቸስተር ሲቲን በሚገባ ጎርቶ አርሰናል አሸንፏል ይህንን ጨዋታ። በተለይም ባለቀ ሰዓት ማስቆጠራቸው ደግሞ በሜንታሊቲ ደረጃ ማንቸስተር ሲቲ እንዲጎዳ አድርጓል ብዬ አስባለሁ። ሌላኛው ስቴቱን መስጠት የቻለው ደግሞ ተጫዋቻችን ማርቲን ኦዴጋርድ ነው። ስለ ማክስ ዶማን ጠይቆ ነበር። ማክስ ጎል ሲያገባ ሁላችንም ምን ያህል እንደተደሰትን አይታችኋል። እሱም ሆነ እኛ ያንን ምሽት በፍጹም አንረሰውም። ልጁ ያሳየው መረጋጋት ለእኔ አዲስ አይደለም፣ ምክንያቱም አብሮን ሲሰለጥን ችሎታውን አይተነዋል። ይህ ለሱ ገና ጅምሩ ነው፣ ጠንክሮ መቀጠል አለበት የሚልና አስተያየት መስጠት ይችላል። እኛም እጅግ በጣም የተደሰት ነው። ከእንደገና ደግሞ ይህ ነገር መቀጠል አለበት ብለን እናስባለን። እንደሚቀጥልም በእርግጠኝነት መናገር እንችላለን። ሌላኛው አስተያየቱን መስጠት የቻለው ደግሞ የቀድሞ ከዛ በፊት የማርቲን ኦዴጋርድ የሰጠው ሌላኛው አስተያየቱ አለ። ምንድነው ያለውን የሚለውን ጉዳይ እንመልከት። ከጀርመን ይዘነው የመጣነው ውጤት አንዳቻ መጥፎ አይደለም። እርግጥ ነው ማሸነፍ ፈልገን ነበር፣ ነገር ግን 1-0 ተመርተን መጨረሻ ላይ አቻ መውጣታችን ጥሩ ነው። አሁን በሜዳችን ስለሆነ ለንደን ላይ በደጋፊዎቻችን ፊት መጫወት ትልቅ ጉልበት ይሰጠናል። እንደ ፖርቶና ሪያል ማድሪድ ያሉ ልዩ ምሽቶችም ዛሬም መድገም እንፈልጋለን ሲል አስተያየቱን መስጠት ይችላል። ያው እንግዲህ ስለ ሌቨርኩሰን ተጠይቆ ነው እንግዲህ ይህን አስተያየት መስጠት ይቻለው። በእርግጠኝነት ይህንን ጨዋታን ቀልብሰን ወደ ቀጣዩ ዙር እናልፋለን የሚል እምነት እኛም ጋር አለ። የቀድሞ ተጫዋች ጋሪ ሊንከር ደግሞ የሰጠው አስተያየት አለ። አርሰናሎች አሁንም ከፊት መስመር ላይ ትንሽ ሰው ያንሳቸዋል ብዬ አስባለሁ። እኔ በግሌ ለዛሬው ጨዋታ ከሀቨርትስ ማስቀደም መርጣለሁ። እሱ እንደ ፎልስ ናይን ወደ ኋላ እየተሳበ የሚጫወት አጥቂ ነው። ስለሚጫወት ለቡድኑ ብዙ ነገር ይሰጣል ብዬ አስባለሁ። አርሰናል አሁን በሁሉም 4 ውድድሮች ላይ ስላለ በጣም ጥሩ ደረጃ ላይ ነው። ዋንጫዎችን የሚያሸንፍ ቡድን እንደሆነ መናገር እንችላለን የሚልን አስተያየት መስጠት ችሏል። እንዲሁም ደግሞ ሌላኛው አስተያየት መስጠት የቻለው ትሮይ ዲኒ ነው። በትንሹ ማክስ ዶማን ላይ ጫና ማብዛት አልፈልግም፣ ነገር ግን እሱ አርሰናልን ዋንጫ አስበልጦታል ሊባል ይችላል። በኤቨርተኑ ጨዋታ ላይ በጣም ደፈርና ነጻ ሆኖ ነው የተጫወተው። በቀጣዮችም ጨዋታዎች እንደዚህ አይነት አጨዋወቶችን እንደሚተገብር መናገር እችላለሁ፣ ተስፋም አለኝ የሚልን አስተያየት መስጠት ችሏል። እንግዲህ ትሮጂኒ ያለው ነገር ልክ ነው። በተለይም ጫና ማድረስ አያስፈልግም ተጫዋቹ ላይ የተለያዩ አስተያየቶችን በመስጠት ነገር ግን የተጫዋቹ ተሰጥኦ እጅግ በጣም ያስገርም እንደሆነ መናገር እንችላለን። እጅግ በጣም የሚያስደስት የሚያስገርም የሚያዝናና ተሰጥኦ ያለው ተጫዋች ነው። በተለይም ተጫዋቹ ድሪብሊንግ ብቻ ላይ ጎበዝ አይደለም ያላል። ለምሳሌ ኖኒ ማዱዌኬ በአርሰናል የመጀመሪያዎቹ ጨዋታዎች ላይ ድሪብሊንግ ላይ በጣም አሪፍ ነው፣ ሲታይ ያዝናናል፣ በጣም አሪፍ ነበር። ነገር ግን ፖዚቲቭ ኢምፓክት የለውም ድሪብሊንጎቹ። ለምሳሌ አንቶኒም በማንቸስተር ዩናይትድ ቤት ድሪብሊንጉ እጅግ በጣም ያስደስታል። እንደ አንድ የብራዚላዊ ተጫዋች በተለይም ድሪብሊንጎቹ ያስደስታል። በጨዋታው ላይ የሚያሳየው ስኪሎች ያስደስታሉ፣ ለማየት ያስደስታሉ። ነገር ግን አንዳንድ የማንቸስተር ዩናይትድ ደጋፊ ሆናችሁ ስታዩት አንቶኒን እጅግ በጣም ነው የሚያናደው። በማያስፈልግ ሰዓት ስኪሉን ይጠቀማል፣ በማያስፈልግ ሰዓት ድሪብል ያደርጋል። ከእንደገና ደግሞ ኖኒ ማዱዌኬንም ስንመለከት እንደ አንድ የአርሰናል ደጋፊ
ድሪብል ማድረጉ አሪፍ ነው። ነገር ግን ድሪብል እንኳን አስፈላጊ ድሪብል ያደርጋል። ከነገና ድሪብል ካደረገ በኋላ ክሮሶቹ አሪፍ አይደሉም። የሚሰጣቸውም ፓሶች ሹቶቹ ጥሩ አይደሉም። ነገር ግን ይህንን ተጫዋች ማክስ ዳውማንን ስንመለከታቸው እያንዳንዱን ድሪብሊንግ እጅግ በጣም ፖዚቲቭ የሆነ ድሪብል ነው። ፖዚቲቭ ኢምፓክት ያለው በጨዋታው ላይ ጎልን ለማስቆጠር ድሪብል አድርጎ ፓስ የሚያደርግበት መንገድ፣ ድሪብል አድርጎ ሹት የሚያደርግበት መንገድ፣ ድሪብል አድርጎ ክሮስ የሚያደርግበት መንገድ፣ ድሪብል አድርጎ ከእንደገና ኳስን ኮንትሮል የሚያደርግበት መንገድ፣ የጨዋታው ቴምፖን የሚያቀዘቅዝበት መንገድ እጅግ በጣም ምርጥ ነው ማለት እንችላለን። በጣም የሚያስደስት ለማየት የሚያስደስት ከእንደገና ደግሞ ውጤትን ይዞ የሚወጣ ተጫዋች ነው ይህ ተጫዋች ማክስ ዳውማን። እጅግ በጣም ምርጥ ተጫዋች እንደሆነ በተደጋጋሚ እያስመሰከረ ይገኛል። ሪዮ ፈርዲናንድም አስተያየቱን መስጠት ችሏል። ስለ ኦዴጋርድ የመሰለፍ እድል ሊያጣ ስለመቻሉ ጉዳይ ጠይቆ ነበር። ታውቃላችሁ ኦዴጋርድ አሁን የመሰለፍ እድል ሊያጣ ይችላል። አርሰናል አሁን ኦዴጋርድ በሚጫወትበት ቦታ መጫወት የሚችሉ እነ ማክስ ዳውማን እንዲሁም ኤቤሪቼ ኤዜ እና ሳካ አሉት። ሳካ በሚቀጥሉት ዓመታት ከዘንድሮ በበለጠ ቁጥርና በመረጃ ድንቅ ዓመት ያሳልፋል ብዬ አስባለሁ የሚልን አስተያየት መስጠት ሲሆን እንዲሁም ደግሞ አርሰናል ማክስ ዳውማንን በሚገባ ሊያሳድገው ይገባል፣ ምክንያቱም ደግሞ እሱ ትልቅ ተጫዋች ወደፊት ትልቅ ተጫዋች ስለሚሆን ነው የሚልን አስተያየት መስጠት ችሏል። ለዛሬ ያዝናችሁ ፕሮግራም ይህን ይመስል ነበር። እስከ መጨረሻው ድረስ ተከታተላችሁን ላይክ እና ሰብስክራይብ ስለምታደርጉን እጅግ አድርገን እናመሰግናለን። መልካም ጊዜ